ጋር እኮ አሸሽ ገዲያ እኔ አንተ ዴ ከብት ሲያስጠላ በእናትህ ወደዛ ሂድ ታቀኛለህ እኔ ምን አለን እኔና እሱ እሺ አሁን ሌላ ጭቅጭቅ አትፍጠሪ ያው አንድ ነገር ልንገርህ እንደዚህ እንድትሆኚ አይደለም ቅድም ጊዜ ምንድን ያልሽኝ እውነቱን እኔ ጓደኛ አታረገውም መብት የለም እከካም አታረገውም ስሚኝ አንዴ ሰላም ቤተሰብ እንዴት ናችሁ ሁሉ ሰላም ሁሉ አማን ነው እንግዲህ እኔን ለማታውቁኝ ነባባላለሁኝ ምንድነው ቤተሰብ ዛሬ ትልቁ የመጣውበት ነገር ምንድነው ከዚህ በፊት እንዳያችሁት ነው ካብርሽ ጋራ የሆነ ቪዲዮ ሰርተን ነበር ስለ ጀሙ የነገረኝ ነበር እንደገና ደግሞ ስለ ራሱም እንግዲህ ብዙ ያልጠበቁት ምናምን ነገር ተፈጥሯል ዋናው የመጣውበት ነገር እሱ ሳይሆን ዛሬ ጀሙን ነው ለማናገር የመጣውትና ለጀሙ እንግዲህ እንዳያችሁት ነው ከዚህ በፊት እንዳለው ቪዲዮ የውስጤን እንግዲህ የተሰማኝን እውነታውን ለብዙ ጊዜ ደብቄ የቆየሁትን ነገር ነግሬያታለሁ እሷ ግን እንደቀልድ ነው የወሰደችው የተረዳችኝም ነገር አልመሰለኝም ጭራሽ ደግሞ ማይሆን ነገር አብርሽ ነግሮኝ ነበር በጣም የሚያስጠላና በቃ የሆነ ደስ ማይል ነገር እሱንም ምንድነው ካላችሁ ከጨቤ ባለቤት ጋራ በጣም በቃ እንደ ጓደኝነት ምናምን ነገር በቃ የሆነ ለማውራት ራሱ የሚያስጠላ ነገር እንደዛ ነገር በመሐከላቸው ተፈጥሮ እንደነበር ሰምቼ ነበር እንደገና ደግሞ ጀሙንም እንግዲህ አግኝቻት ነገሩን እንድታስረዳኝ እድሉን አላገኘውም ነበር አብርሽም እርግጠኛ ሆኖ ያየውን ነገር ነበር ይነገረኝና ምንድነው አሁን እሷ ደግሞ የምትለው ሌላ ነገር ነው እንግዲህ ቤትም በሷ ቤት ላይ ምን እንዳየሁት ነው ምንም ነገር የለንም ምናምን ነገር ብላለች ያለው በእኔና በሱ መሐከል አዲስ ነገር የተፈጠረ ነገር የለም ብላለች ግን እኔ ቢሆንም እንግዲህ እሷ ከሷ እስካልሰማው ድረስ ለምን አብርሽ ያን ነገር ይነገረኝ ዝም ብሎ አይደለም ወይ መላምት ምናምን ነገር አይደለም ይነገረኝና ትንሽ ለማውራት ሞክረን ነበር ከሷ ጋርም በስልክ ግን ሞር በቃ ይሄን ነገር ቤተሰቦችም ስለሚያውቁት እነሱ ጋር በደንብ እናወራዋለን ያለውንም ሐሳብ በደንብ አስረዳሃለሁ ምናምን ነገር ብላይ ነበር ከአብርሽ ጋር ደግሞ ከየት ይሄንን እንዳወራ ይነግረኛል ምናምን ነገር እንድታገኘው ወይም ደግሞ ደውለህለት ከሱ ጋር ነበር ጠብቀው ያለችኝ እሱ ሲቆይብኝ ነው እኔም እስከዛ ቤት አስከፍቼ ልጠብቀው ያልኩት እንግዲህ ቤተሰብ ያለውን ነገር አብረን ሲመጡ እናያለን ማለት ነው ያው እንግዲህ ቤተሰብ በመጨረሻ መጣለች ያው እንደምትመለከቺው በዛሬ እንግዲህ ካሜራ አስከፍቼ ነገር ነው የጠራው የታለ ነው አሁን የካሜራ ሳይን ፖይንቱ የታለ ጥረልኝ ብዬ ነበር አይደል ደግሞ ካንቺም ብዙ ምናምን ለመቆጣት ተሞክረልሽ እንዴ ለመቆጣት አይደለም ነባ የታለ አብርሽ እሱን ጠራለሁ ግን በመጀመሪያ ከተናገርኩት ይልቅ እሱ የተናገረህን አይደል ያመንከው ስለዚህ አንድ ነገር ልንገርሽ በመጀመሪያም ልጠይቅሽ አይ እንግዲህ እኔ ምንም ነገር መስማት አልፈልግም ምንድነው ቆይ እንደዚህ ያደረገሽ ኦኬ ነገር ያለኝን የውስጤን ሐሳብ ስለነገርኩሽ ምናምን ነገር ነው አይደለም ቆይ አይ ለምን እንደሆነ ታውቂያለሽ እኔ ብዙ በቃ ያለኝ ለማወቅ አይደለም ነባ እሱ ባለበትና አሁን እሱ ሳይኖር ከመናወራ እሱ ባለበትና አይደለም መጀመሪያ ስለሱ ሳይሆን ማለት ነው እኔ ነገርኩሽን ነገር በቃ እንደወደድኩሽ ስለነገርኩሽ ነው ይሄን ሁሉ ነገር ድራማ ያስፈልገው ቆይ ይሄ ሁሉ ድራማ ያስፈልገው እሺ ከጨቤ ባል ጋር ምንድነው የተባለው ቪዲዮ ለቅቅ ያለው እና ሰው ሳይ አሁን እሱ አይደለም ፖይንቱ የታለ አብርሽ ቆይ አይደለም መልሽ ኦኬ ጥፋትሽን ለመሸፈን እየሞከርሽ ነው በድጋሚ እንደምትወደኝ ልትነግረኝ ነው የጠራኸኝ ወይንስ ከአብርሽ ጋር ልትነግረኝ ኦኬ መውደዴን መስማት ምናምን ነገር አፈልጊ ማለት ነው ኦኬ ስለ እሱ እንትን ሆነብሽ እሺ የታለ እሱ ባለበትና እኮ አይደለም ምንድነው እንደዚህ የቀየረሽ ቆይ ምንድነው እንደዚህ የቀየረኩ አለመታመን በጣም ነው የሚያስጠላው ነባ በጣም ነው የሚያስጠላው ሊያም ከማይሆን ከማይመስል ነገር ጋር ሊያም ወሬ አሉባልታ ሰምተ አይደለም አሉባልታ መስማት ውሸት ነው የተወራው እሺ እውነትና ውሸት መሆኑ ለማወቅ ይምጣሱ አይ ብቻ እኔ ምንም ማለት አልችልም እኔ ደውልለታለሁ አሁን መጣለው ብሎኝ ነበር እሱን እኮ አብረ ሆነ ጠብቀኝ ነው ያልኩ አይደለም ምክንያቱም ሰዓት የለንም ሶ አግኝቼው አውርቼው አንተ ፊት ከየት አምጥቶ የት እንደሚያቀኝ ነው ማወቅ የምፈልገው ነው የት ነው የሚያቀኝ እኔ አንድ ነገር ልንገርሽ እንደዚህ እንደተናደርኩት አይደለም አሁን ሳይሽ ነው ሁሉ ነገር እንትን ለማለት ለመረጋጋትም የሞከርኩት የተረጋጋሁት እንጂ ሁኔታውን እንደሰማው ጭራሽ ያንቺ እንደዚህ መቀየር ማለት ነው በጣም ነበር ያበሳጨኝ ያናደደኝ እንደዚህ መሆን እኮ አይጠበቅብሽም በቃ እኔ ቦታ ስትሆን ነው የሚገባ ነባ ማለት መጠርጠር ማለት ነው አላውቅም እሺ እሱ ባለበት አላወራም በቃ ስለዚህ እሱ ይምጣና እሱ ባለበት ልንገር ኦኬ አሁንም እኔ ነው አብርሽ ነው የምታምነው እኔ ደውልለታለሁ ማን ነው የምታምነው እኔ ነው እሱ ነው የምታምነው
እነሱ ያላየውን ነገር ነገረኝ። እሺ ይምጣ፣ ያየውን ይነግረኛል። እኔ እናንተ የመጨረሻችን ነው የሚሆነው። እሱ ቤት ኦኬ፣ አጋጣሚ ነው የምትፈልጊው ማለት ነው ከኔ ጋር ለመለያየት አይደል? ችግር የለም። በቃ እሺ፣ ሌላ ትጥቀል። እሺ ዝጋው በቃ። ቆይ እስኪመጣ እንግዲህ ቤተሰብ አብሬሽ ሲመጣ እናስከፍታለን። ናዚ ይኸው እንደለመዳችሁት ደግሞ ጭቅጭቅ ምናምን በእናትሽ እንትን ና ምንድነው ቆየ። እኔ እንደውም ቀድሜ አንተን ነበር ማገኘው። ይኸው እንግዲህ በሰላም ነው የፈለኩ። ምን መሰለህ የት እንደምታውቀኝ እሱ ፊት እንድትነግረኝ እፈልጋለሁ። ምን ማለት ነው? ቪዲዮ አይቼ ነበር። ለዚህ ነው የመጣሁት። ቆይ እንደዛ ሳይሆን ማለት ነው ሁሌ እኔ ስመጣ በቃ ክርክር፣ ሁሌ እሷ ጋር ስመጣ ክርክር፣ ሁሌ መጣራኝ በሷ ፊት ክርክር። ስለኔ ለክርክር ሳይሆን ያወራው ሰምቻለሁ። እሺ ቆይ አንዴ አንቺም ስም ቆይ አንዴ ከየት አይተህ ነው እኔን የት ያን ያህል እኔ እንዴት አውቀኝ? ምን አልኩ? እኔ ምን ኬዝ አለኝ? ምን ኬዝ አለሽ? ከኔ ጋር የሚያገናኝሽ ነገር አለ? እኔና አንቺ እኮ በቃ የፈታነው ነገር አለ አይደለ? ፈታ ነው አይደል? እኔና አንቺ ቆይ ያወራሁት ስለሱ ነው አይደለ? ያኔ ስለዚህ ማለት ነው እኔ አሁን አንቺ ግዴታ እሱ ይገኝ ስላልሽኝ ነው እሱን የጠራሁት እንጂ እኔና የሰራሽው ስራ ኢክራም እማማጨቤ ባል ምንድነው ኬዛችን? ኬዛችሁንም ያው አየነው አይደለ እንዴ? በዚህ ሽሉክ ብለሽ ሄድሽ። ከዛ በኋላ ነገሮችን ሲባልብሽ ይቅርታ እኔ ምንም የለውም ብለሽ ወጣሽ ይፋራችሁ ምናምን ችግር የለውም። አሁን እኮ ለዛ ነው የጠራኝ። እኔ በቃ ይሄው አሁን ሰማሽ? እውነት አንድ ያለችኝ እየዋሽ ልጅ ራቅ ነበር አይደለ ብዬ እንትን ያልኩ እየዋሽ ነው እያለችኝ ነው። እኔ ምንድነው የማዋሸው? አይ እኔም እንግዲህ ይሄው ጭራሽ ይሄ አሁን ካንተ ጋር ለመከራከር እንጂ የመጣችው ያንተ ችግር ነው። እኔ ማይገባኝ እኔ ያኔ ያልኩ እንደ ወንድምነት ነገርኩ። ህይወትን ታበላሽዋለሽ፣ ህይወትን ታበል እኔ ካንቺ ጋር ማውራት ከይዛለ እኔ ነኝ የፈለኩህ ምንድነው ችግር እኮ እኔ እና እሱ ከይዛለን ወይ ያማል እንዴ? አንተ ነው ስሜን ለማጥፋት ታጥቀቁመ ነው። ቆይ አንቺ እውነት ካለሽ ማለት ነው ለምን እንደዚህ ትናደጀ? ስለዚህ ያለውን ነገር ባይኖራት አንዴዚህ አንዴ ዛቲም ነበር አይደለ? ነገሮች ሲጀመር እሱ ጋር እንዴ ይሄንን ብቻ መልሽ። የመጀመሪያ ጥያቄ መልሽ። አይ አይደለ? ለዚህ ነው ያን ቀንም ያልኩ ለዚህ ነው ውስጥ ለውስጥ እየተደባበቀች ትሄድና አሁን ነገሮች እንትን ሲባል አንተን የማስረዳት ግዴታ የለብኝም። ሲጀመር አታውቀኝም፣ እንድታውቀኝም አልፈልግም። እስከ ዛሬ ደግሞ እኔ ላይ ቁማር ነበር የምትጫወተው አንተ። እኔ ደግሞ ቆሻሻ ሴት አይደለሁም። አብርሃም እሺ ቆይ በእኔ እንድትጨቃጨቅ ያደለም ሰው ያልተባለውን ለራሱ ሲጠሩ ነው እንደዚህ ያውቁ ማለት ነው። ለማንኛውም ማለት ነው ግን አንተ ምንድነው አሁን ሐሳብህ ይሄ ለማለት አይደል የጠራኸኝ? ያኔ እንደዚህ ተፈጥሯል ከሱ ጋር ሆናለች ምናምን ጠይቃት። ለምን ሄድሽ ያኔ? እኔም እኮ በጀርባ አወራ ምናምን ከመባል እሷም ብላኝ ነበረ። ካሜራ ቪዲዮን አይተሃል አይደለ? ተናግሬያለሁ እያንዳንዷን ነገር ለምን እንዳገኘሁት ምናምን አንተ ነው ማስረዳው እኮ ነገርኩሽ። እኔ አሁን ጩኸት ምናምን ጭቅጭቅ እኔ እና እሱ የተለየ ነገር አለን። ማንነማ የኢክራም ባል የተለየ ነገር አለን ወይ? እኮ ከታንተ ነው ያወራው አብርሃም። አንቺ ጋር እኮ አሽሽ ገዲያ እኔ አንተ እንዴ ከብት ሲያስጠላ በእናትህ ወደዛ ሂድ። ታውቀኛለህ እኔን ምን አለን እኔ እና እሱ? እሺ አሁን ሌላ ጭቅጭቅ አትፍጠሪ። ያው አንድ ነገር ልንገርህ፣ እንደዚህ እንድትሆኚ አይደለም። ቅድም ጊዜ ምንድን ነው ያልሽኝ? እውነቱን እኔ ጓደኛዬ አታረገውም፣ መብት የለም። እከካም አታረገውም። ስሚኝ አንዴ እሺ፣ እኔ ስሚኛ ውሻ የጓደኛዬን ህይወት እዛች ጋር እያበላሽ ያለውን ራሱ ወደዛ ሂድ። እኔ የመጀመሪያ ሴት እንዳትሆኚ እሺ። ስጠፈጥፍሽ ሴት መሆንህን እኮ አሳየኝ። ሴት መሆንህን አሳየኝ። ወሬ እያቀባበልክ አየሁህ እኮ እንደ ሴት እያከበ ሴት መሆንህን አየሁህ። አንቺ ደግሞ ተረጋጊ። ስሚና እውነት ካለሽ እኔ ለዛ ነው ያልኩሽ። እዚህ መዛም ዝም በል አየሽ አይደል? እውነቱ ሲነገር ያምሻል። እኔ ምንም አይነት ኬዝ የለኝም። በመጀመሪያ ደረጃ ይሄንንም ማስረዳ አንተ ለኔ ጋር ላለ መልካም ነገር ብቻ ነው እንጂ ማናችሁንም የማስረዳት ግዴታ የለኝም። እንኳን አሽቃበጥ አያስፈልግም ካንቺ ጋር ማለት ነው። አየሽ እውነቱ ሲመጣ እየሮጥሽ ከካሜራ ይሄን ነው የምልህ። ባለፈውም ያልኩ ለዚህ ነው። እሷል እንዲህ አይነት ሰው ናት። ለምን ሄደች መጀመሪያ? ይሄ ነው በቃ የኔ ችግር ማለት ነው። አንተ ደግሞ ዞር ይሄ አትበለኝ። ነገሮችን እንትን አትበለኝ። እኔ በቃ አሁን እኔ እንትን ራሱ መሆን ስላቃተኝ ነው እንግዲህ ያው ዋናው ይሄን ነገር እንግዲህ ያው ምናምን አይደለም። ቤተሰብም ይወቅልህ እዚች ጋር እኔን ካሁን በኋላ እሷ ያለችበት ቦታ አትጥረኝ። አንደኛ ማለት ነው። ሁለተኛ ካሁን እኔ ነባይ እንደ ቤተሰብ እዚች ጋር አለ አይደለ? እኔ እኮ ግራ ገባኝ። አብሮሽ ታውቃለህ አይደለ እንዴ ያለውን ነገር አስረዳው። አውቃለሁ ግን እኔ አሁንም ምን ነገር ከሆነ
አንደኛ የፎንቃ ፍቅር የምትለውን ነገር እዛው ቻሉ ራስን ችለ ማለት ነው። ሁለተኛ ደግሞ ከቻልክ ራቃት። አሁንም ማለት ይሄንን ነው። ነገም አንተ ጋር ትመጣና የሆነ እኔ ምን ያፈቀረ ሰው እንዲያርግ ቢባልም ያው ምን አይደለም። አሁን እሺ እውነት ነው። እሺ አሁን የቱ ልመናት ወይስ አለመናት? አሁን ካወራችሁ ጉዳይ ነው። እኔ የራስ ጉዳይ ነው። ካሁን በኋላ እዚህ ነገር ውስጥ እንዳታስገባኝ። አንዴ ነገር ያለው፣ ሁለተኛ ደግሞ ይሄው እዚህ ጋር መጥቼ ሳዋራት ጥላኝ ሄዳለች አይደለ? የራስ ችግር ነው እሱ። ስለዚህ እያመጣ ቤተሰብ ፊት ለፊት አታደርቀኝ። እውነቱ እሷ ጋር የሚኖር እኔ ጋር የሚኖር ራሱ ወሰነ ወደ መሄድ ወዳለበት ቦታ ሂድ። እኔ ካሜራ አንደኛ ይቅርታ ቻው። እንግዲህ ያው ቤተሰብ ይቅርታ ስለተፈጠረው ነገር ያው እኔ እውነት ለማወቅ ምናምን ነገር ነበረ። ሁሌም እንዲህ ነው በቃ የሚፈጠረው። አሁን እኔ እውነታው የቱ ጋር ነው ያለው ልበል? እሷ ምን አለችኝ? እኔ ያለውን ነገር ከነገርኳት በኋላ መራቅ ምናምን ነገር አመጣች። ለዛ አይደለም ልክ ደግሞ ጠይቂያት ምንድነው የተፈጠረው ነገር ስላት ለዛ ሳይሆን መራቅ አለብኝ ምናምን ነገር ትለኛለች። እሺ ብዬ የሆነ ነገር ደግሞ ስል አብርሽ ጓደኛዬ ነው እንደምታውቁት፣ በጣም የልብ ጓደኛዬ ከሱ የሱን ሐሳብ ደግሞ አለመስማት አልችልም ሲለኝ ይሄ ነው ያለው ነገር ውሸት ነው፣ እሷ እንደዚህ ነው ከጀርባ ይለኛል። እሷንም ደግሞ ለማስረዳት ብቻ እኔ በጣም ነው ግራ የገባኝ ቤተሰብና ምንም ማድረግ አልችልም። እኔ በቃ ቶባ ከዝጋው ሁሌኛ